ከፍቅረኛዬ ጋር 7 ዓመት ሆኖናል እና አብረን መኖር ከጀመርን ደግሞ 3 ዓመት ሆኖናል። አልተጋባንም፣ ግን አንድ ላይ ነው የምንኖረው። ከሴቶች ጋር በጣም እንደሚሆን አውቃለሁ። ከተለያዩ ሴቶች ጋር ይሆናል። ሲፈልግም ደግሞ ውጭ አድሮ እንደፈለገ ሆኖ ቆይቶ ይመጣል። ከኔ ጋር ግንኙነት ካደረግን በጣም ቆይተናል። እሱ ውጭ ጣጣውን ጨርሶ ስለሚመጣ እኔን ነክቶኝም አያውቅም እና አንዳንድ ጊዜም መንገድ ላይ ሴት አቅፎ እየሄደ እያየሁትኝ ምንም እንደማይተዋወቅ ሰው አይቶኝ ገላምጦኝ አቅፎ በአጠገቤ ሴት አቅፎ ያልፋል እና ይህንን ሁሉ ነገር ችዬው አብሬው ተቀምጫለሁኝ። ቤት ውስጥ እንደ ፍቅረኛ እንደ ሚስት አያየኝም። የታጠበ ልብስና ምግብ ሲፈልግ ነው እኔን ራሱ የሚያናግረኝ እና ይህንን ሁሉ ችዬ ባለበት በአሁን ሰዓት ምን ተፈጠረ? አንድ ቀን ሌሊት ላይ በጣም እየጮኸ ከእንቅልፉ ተነሳ፣ እኔንም ቀሰቀሰኝ እና እታች እቃው ላይ እያሳከከው ነበረ። በጣም ውሃው የቆጣጠረ ነገር ወጥቶበት ነበረ እና በጣም ነበር የሚጮኸው፣ በጣም ነበር የሚያሳክከው። በጣም ከአቅሙ በላይ ሲሆን እኔም መኪና ጠርቼ ወደ ሐኪም ቤት ወሰድኩት። የሚቀባ ነገር ሰጡት፣ ምንም ለውጥ አላገኘም ነበረ። ከዛ በኋላ በዛ ሁኔታ ላይ የተወሰነ ጊዜ ተቀመጥን፣ የተወሰነ ቀናቶች ማለት ነው እና 2 ቀን ሌሊት ላይ አስገድዶ ግንኙነት ለማድረግ ፈለገ። እኔም ደግሞ አልፈልግም አልኩት። የሚተላለፍ ነገር ከሆነ ብዬ ፈርቼ አልፈልግም አላደርግም አልኩት። ሰውም ደግሞ የባህል ሕክምና ሂድ ብሎ እያለው ነበረ። ከዛ በኋላ እኔ ነገሮቹ በጣም ከአቅሜ በላይ ሲሆኑብኝ ተነስቼ ጥዬው ወጣሁኝ እና ትቼው ወጣሁኝ። እኔ ለመሄድ ካሰብኩኝ በጣም ቆይቻለሁኝ፣ ግን ነገር ግን መቁረጥና መወሰን አቅቶኝ ነበረ። ካሰብኩኝ ቆይቻለሁ፣ ግን መወሰን አቅቶኝ ነበረ አብሬው የሆንኩትኝ። አሁን ላይ ግን እየደወለ በዚህ ሰዓት እንዴት ትተሽኝ ትሄጃለሽ? እኔ እንደዚህ በሆንኩበት ሰዓት እንዴት ጥለሽኝ ትሄጃለሽ ብሎ እያለኝ ነው። ላጠፋሁት ነገር ይቅርታ አድርጊልኝና አብረን እንመለስ ብሎ እያለኝ ነው እና ምን መወሰን እንዳለብኝ አላቅም። በጣም ግራ ገብቶኛል። እኔ ግን መሄድ ከፈለኩኝ፣ ከእሱ ጋር መለያየት ከፈለኩኝ በጣም ቆይቼ ነበረ። በዚህ አጋጣሚ ደግሞ ይህንን ነገር ማድረግ ስለማልችል የሚተላለፍ ከሆነ እንዲተላለፍብኝም ስለማልፈልግ ትቼው ሄጃለሁኝ እና ምን ታማክሩኛላችሁ እያለች ነው ማለት ነው። እና ሊያክብሽ እኮ ነው፣ ሊያክብሽ ነው። በቃ አሳክከው ሊያክብሽ ነው እንጂ እስከ ዛሬ ድረስ እንግዲህ ትቶሽ ነገሮችሽን ሁሉ አንቺ እንደዛ ተሰቃይተሽ እንኳን ከሴት ጋር እንኳን ሴት አቅፎ ሲያልፍ ፍቅረኛሽ ወይ ባልሽ ማየት ማለት ቀላል ነገር አይደለም። ያንን ሁሉ መስዋዕትነት አስከፍሎሽ ዛሬ ላይ ትተሽ ሄድሽ። ሰራተኛ ስለሚያፈር ነው። ባያሳክከው ወይ ሽፎ ባይለበት ኖሮ ለሰራተኛ ከፍቶ ለማሳየት አያፍርም ነበር። ግን አሁን ሰራተኛ ቀጥሮ እንዳያሳይ ሼም ስለሚይዘው፣ አንቺ ግን ስለምታውቂው ቦታውንም ምኑንም እዛ አካባቢ ያለውን ለምታውቂ መድኃኒት፣ የባህል መድኃኒት ስትታዘዝለት እንድትቀቢው እንድታጸጅለት ምናምን ሲያሳክከው ሊያክብሽ ነው እንጂ ሌላ ምንም አይነት ፈልጎ አይደለም። እና ከእንደዚህ አይነት ሰው ህይወትሽን ነው ማራቅ ያለብሽ። በቃ ወስነሻል፣ ወተሻል፣ ወስኝ፣ የውሳኔ ሰው ሁኚ፣ አቶላዊ። ምክንያቱም ከዚህ በኋላ ደግሞ ኬድሽ ህይወትሽን ሲወር ነው የሚያደርግልሽ። ኮመንት አርስ ቀምጡላት ብሎ እያደረጋችሁ ረጅም ስለሆነ ነው። እሺ